አማትባችሁ ወደ ቤታችሁ ግቡ፣ አማትባችሁ ተሳፈሩ፣ አማትባችሁ ውጡ፣ የመስቀሉ ማህተም ይከተላችኋል። ክርስቲያን ማለት የክርስቶስን መከራ በዘመኑ ሁሉ እያሰበው የሚኖር ነው። የክርስቶስን ይቅር ባይነት መስቀል ላይ አስቦ ይቅር የሚል ለበጎቹ ተላልፎ መሰጠቱን አይቶ ለባልንጀራው ቤዛ የሚሆን ራሱን አሳልፎ የሚሰጥ መስዋዕት የሚሆን ፍቅር የሚሰጥ ራሱን ለክርስቶስ ፍቅር ማሞት አሳልፎ የሰጠ እንዲህ እንድንሆን ነው፣ መከራው እንድንሳተፍ። ይሄ መስቀል ዝም ብሎ ያሸንፋል። ዝም ብሎ ቁሞ ያሸንፋል። በናቁት በተዋጉት ቁጥር ጦር ሳይሰብቅ ጠጠር ሳይወረውር ይሄ መስቀል ያሸንፋል። የኛ ላይ የመስቀሉ ኃይል ካደረብን አጋንንት ዝም ይላል። አጋንንት ዝም ካሉ ደግሞ አጋንንት ያደረባቸው ሰዎችም ዝም ይላል። መስቀል ምናችን ነው? ኃይላችን፣ የምንመካበት ማህተም ነው። የምንመካበት ማህተም መስቀላችን ነው። መስቀል መያዝ ማለት ክርስቶስ በዚህ እንጨት ላይ ሙቶልኛል ብሎ ውለታን ማሰብ ነው። መታሰቢያዬን አድርጉ ያለ መከራዬን አስቡት ማለት ነው። ይህንን ህብስት ስትፈትቱ መታሰቢያን አድርጉ ማለት ስጋዬ ሲቆረስ ደሜን ስትጠጡ ስጋዬን ስትበሉ መከራዬ ትዝ ይበላችሁ ነው። እኛ ንስሐ የምንገባ እንደው ቀኖና የሚሰጠን 40 ስገድ 100 ስገድ የሚባለው እንደው በስግደቱ ቅጣት ልንጸድቅ ይመስላችኋል? ደግሞስ ቅጣት ነው። እድሜ ዘመናችን ለሰራነው ኃጢአት እንደው እጅ እግራችን ተቆርጦ ቢሰጥስ ካሳ ይሆናል? ይበቃል? ኧረ አይበቃም። ታዲያ ለምንድን ነው የምንናዘዘው? ኃጢአተኛ ነኝ ስንል ክርስቶስ ኃጥእ ተብሎ የተሰደበውን ሎቱ ስብሐት ስድቡን እንድንሳተፍ ነው። ቀኖና የሚሰጠን ደግሞ ተሰድቦ አልቀረም ተገርፏል፣ ግርፋቱ እንድንሳተፍ ነው። የመስቀሉን ግርፋት በአቅማችን በቀኖኗ በስግደቷ እንሳተፋለን። መከራውን ተሰትፈን የትንሣኤውን ብርሃን እንሳተፋለን። ልጆች የሚባሉት እግዚአብሔር እርቧቸው ጠምቷቸው የሚገዙለት ናቸው። እርቧቸው ጠምቷቸው። ባሪያዎች ደግሞ የሚባሉት ገሃነመ እሳትን እየፈሩ እግዚአብሔር ገሃነም እንዳይከተኝ እያሉ እግዚአብሔርን የሚያገለግሉት ናቸው። ሰራተኞች፣ ተቀጣሪዎች ወይም ምንደኞች የሚባሉት ደግሞ መንግሥተ ሰማያትን እንዲሰጠኝ ብለው የሚያገለግሉት ናቸው። ብቻ ዋናው ነገር ግን በሦስቱ መንገድ ጽድቅ የሚሰሩ ሰዎች ናቸው። ትልቆቹ ግን የሚባሉት እግዚአብሔር እርቧቸው ጠምቷቸው ጽድቅ የሚሰሩ ናቸው። እግዚአብሔር የሚርባቸው